ሰላም የዘሌክስ ሀበሻ ቲዩብ ቤተሰቦች በእያላችሁበት የከበረ ሰላምታዬ ይድረሳችሁ። አዲስ ለመጣችሁ ደግሞ እንኳን ደህና መጣችሁ እያልኩኝ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁትና ጠቃሚ መስሎ ከታያችሁ ላይክ፣ ሼር ማድረግዎን አይዘንጉ። ዓለማችን በአስገራሚ ነገሮች በትልልቅና በትንንሽ በከባድና በተራ ነገሮች የተሞላች ናት። ብዙ ጊዜ እውነት ናቸው ብለን ለዓመታት ያሰብናቸው ነገሮች ሙሉ በሙሉ ሐሰት የሚሆኑባቸው አጋጣሚዎች ጥቂት የሚባሉ አይደሉም። በሌላ ጊዜ ደግሞ እንደ ተረት የምንቆጥራቸው ነገር እውነት ሆነው ለማመን የሚያስቸግሩ ክስተቶች እንዲሁ አጋጥመውናል። እኔም ከዚህ በታች ምናልባት እስካሁን ድረስ ያሉትን አስተሳሰብ ሊፈትኑ የሚችሉና ጠለቅ ያለ ግንዛቤ የሚያገኙበትን እውነት የሆኑ አንዳንድ ጊዜ ደግሞ ለማመን የሚያስቸግሩ ነገሮችን ይዤላችሁ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አንደኛ፣ የሰውን አስክሬን እንደ ማዳበሪያ መጠቀም በአሜሪካ ሀገር ሊጀመር መሆኑ። በብዙዎቹ የሰለጠኑ ሀገሮች እንደሚታወቀው አንድ ሰው ሕይወቱ ከማለፉ በፊት ሬሳው እንዲቀበር ወይንም እንዲቃጠል የመምረጥ ሕጋዊ መብት እንዳለው የሚታወቅ ነው። አሁን በቅርብ ተግባር ላይ ሊውል የሚችል ሶስተኛ ሕጋዊ ምርጫ ይቀርብለታል መባሉ ሲሰሙ ደግሞ ምን ሊያደርጉ ይሆን በማለት መገረሙ አይቀሬ ነው። በመጋቢት ወር እንደ አውሮፓውያን አቆጣጠር በ2019 በአሜሪካን ሀገር ስቴት ኦፍ ዋሽንግተን ሐሳቡ ተቀባይነት ያገኘው ሰው ከሞተ በኋላ እንደ ሶስተኛ ሕጋዊ ምርጫ የቀረበው ይህንን ይመስላል። የሙታንን በድን ወይንም ሬሳን ከእንጨት፣ ከገለባ፣ ከጋዝ ጋር በመቀላቀልና የተለያዩ ኬሚካሎችን በመጠቀም ደረጃውን በጠበቀ ሙቀት በማዋሃድ በአንድ ሳምንት ውስጥ ሬሳውን ወደ ማዳበሪያነት መቀየር ነው። ይህ ሂደት ከተጠናቀቀ በኋላ ከአንድ ሰው 1 ኪዩቢክ የማዳበሪያ አፈር ማግኘት የሚቻል መሆኑን ይነግረናል። በመቀጠልም እንግዲህ ይህንን ሕጋዊ ሶስተኛ አማራጭ የተናዘዘ ሰው ወዳጅ ዘመዶቹ ይህንን ከሟች የተገኘ ማዳበሪያ ወደ ቤታቸው በመውሰድ በቤት ውስጥ አበባዎችን በመትከል መጠቀም ይችላሉ የሚል ማጠቃለያ ሰጥተውናል። ሁለተኛ፣ የዝሆኖች የሚገርም ተፈጥሯዊ እውነታ። ምናልባት የዝሆኖችን ትልልቅና ሳተላይት የሚመስሉ ጆሮዎቻቸው እያንዳንዷን ከቅርብም ይሁን ከሩቅ የሚመጡ ድምጾችን ያዳምጣሉ ብለው ካሰቡ ተሳስተዋል። ካትሊን ኦክኔል የተባለው የስታንፎርድ ዩኒቨርሲቲ ተመራማሪ ዝሆኖች ጩኸቶችን ለመለየት በእግሮቻቸውም ጭምር የመስማት ችሎታ እንዳላቸው በምርምር የደረሰባቸው ሊገርሙን የሚችሉ ትክክለኛ እውነታዎች መሆናቸውን ምርምሩ ያረጋግጥልናል። ተመራማሪው እንደሚለን ዝሆኖች ጆሮዎቻቸውን በመዝጋት ወደ ኋላና ወደፊት በመቃኘት ወደፊት ዘንበል በማለት የፊት እግሮቻቸው ላይ ክብደታቸውን በማሳረፍ አንዳንድ ጊዜ ደግሞ ሁለት የፊት እግሮቻቸውን በአንድ ላይ ከፍ አድርጎ በማንሳት ራቅ ያሉ ጩኸቶችንና ድምጾችን ለመለየት ይጠቀሙባቸዋል ይለናል። ሶስተኛ፣ የታላቁ የተውኔት ጸሐፊ ዊሊያም ሼክስፒር ወላጆችና ልጆች መጻፍና ማንበብ እንደማይችሉ ያውቁ ኖሯል? ዊሊያም ሼክስፒር በዓለማችን የተውኔት ጽሑፎችንና ግጥሞችን ከሚጽፉ ጸሐፊዎች ወይንም ደራሲዎች መካከል ስመ ገናናና ታሪክ የማይረሳው ታላቅ ሰው፣ ለዓለማችን የሥነ ጽሑፍ ሥራ ትልቅ ሥራ የሰራና አሻራውን ጥሎ ያለፈ ትልቅ ሰው ነበር። በጣም የሚገርመው ግን የዚህ ታላቅ ሰው ወላጆችና ልጆቹም ጭምር
ማንበብና መጻፍ ሙሉ በሙሉ አለመቻላቸው ነው። በኤልዛቤት ዘመን ማንበብና መጻፍ ብዙ አስፈላጊና ጠቃሚ መስሎ ስለማይታይ ብዙ ትኩረት አይሰጠውም ነበር እና የሼክስፒር አባት ጆን ምንም እንኳን የንባብ መሰረታዊ ደረጃው ቢኖረውም ፊርማውን ሲፈርም ሙሉ ስሙን ከመጠቀም ይልቅ ምልክት ያስቀምጥ እንደነበርና የዊሊያም ሼክስፒር ሴት ልጆቹም ሱዛናና ጁዲት ጭምር ማንበብና መጻፍ እንደማይችሉ የዊሊያም ሼክስፒርን ባዮግራፊ ያጠኑ ምሁራኖች ይነግሩናል። አራተኛ የሚገርመውና ውስብስቡ የሰዎች የደም ስር። የሰው አካል ከምድር ስፋት ጋር ሲነጻጸር አነስተኛ ይመስላል። ነገር ግን የአንድ አዋቂ ሰው የደም ስር እጅግ ብዙ ከመሆኑ የተነሳ እስከ መጨረሻው ያሉትን የደም ቧንቧዎች በሙሉ ቀጣጥለን ብናቆማቸው 24921 ማይሎችን ያህል ሊረዝም ይችላል። ይህም ማለት በፕላኔታችን ካርታ ላይ የሚገኘውን የምድር ወገብን ለሁለት የሚከፍለውን የኢኳቶር መስመርን 4 ጊዜ እጥፍ እንደሚረዝም ናሽናል ጂኦግራፊ መሰረት ያደረጉ መረጃዎች ያሳያሉ። አምስተኛ የአፕል የዘር ብዛት የሚገርሙ እውነታዎች። በየቀኑ አንዱን አይነት አፕል ቢመገቡ ሁሉንም የአፕል ዘር ለመመገብ 20 ዓመት ሊወስድ እንደሚችል ሲሰሙ መገረሞ አይቀሬ ነው። እርስዎ የአፕል አፍቃሪ ከሆኑና የተለያዩትን የአፕል ዘሮች መቅመስ ከፈለጉ ያሉትን 7500 የተለያዩ የአፕል ዘሮችን ለመቅመስ ከ20 ዓመት በላይ ይወስዳል ተብሎ ይገመታል። መልካም ጊዜ፣ ቸር ሰንብቱልኝ።